السلام عليكم ورحمة الله وبركاته. يود مشايخوቻችን درس فيديو የዳዕወቶቻችን የሙሐደራ ቪዲዮ ወይም የተለያዩ እስላማዊ ቪዲዮዎች እንዲደርሱ ይፈልጋሉ ሰብስክራይብ የሚለውን በመጫን ሰብስክራይብ በማድረግ ተከታታዮችን ይሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። إنه على ما يشاء قدير ርዕሳችን መመሪያው ላይ ወይም ምልክቱ ላይ እንደተጠቀሰው መርከቧ ሳትሰምጥ በፊት አምስት ነገር ከአምስት በፊት ተጠቀምበት የሚል ሆኖ እናገኘዋለን። አላሁ ሱብሓነሁ ወተዓላ በመልካም ነገር እንድንሽቀዳደም ወደ መልካም ነገር እንድንቻኮል ቁርአን ላይ በበርካታ አናቅስቶች ያስታውሰናል። ሱረቱ አለ ዒምራን ላይ يقول الله تعالى وسارعوا إلى مغفرة من ربكم ودقيتاتشو مهارتا تشاكلوا وجنة عرضها السماوات والأرض أعدت للمتقين. سعيد بن جبير من إلال تواكي وتابعي تلاك تابعي من إلالو بإمام أحمد قلزا حجاج بن يوسف سعيد بن جبير سيقلو مدر لي عند سعيد بن جبير عالم النبرم إلال يتعلق سوهين أنكس يفسر من إلالو أي سارعوا بالأعمال الصالحة إلى مغفرة من ربكم ودقيتاتشو مهارتا بملكام سرا تشكدادمو إيالنا والله إلالو. ويقول سبحانه بل إلى من كزلي سابقوا إلى مغفرة من ربكم وجنة عرضها كعرض السماء والأرض أعدت للذين آمنوا بالله ورسله. سابقوا تشكدادمو مالت فتأنوا وسارعوا على أهون دقمو سابقوا إلى النار. سورة البقرة علينا سورة المائدة علي دقمو تمساسا ينكسوچنا الله تكسال فاستبقوا الخيرات. قرطب من إلال فاستبقوا إلى الخيرات ودم الكام سرا تشكدادا مدر يود الدر ميدانج سرتنباتنا من نالف دنيا جرنج. الدنيا ساعة واجعلها طاعة والنفس طماعة عودها قناعة. دنيا ساعتنج فاجعلها طاعة الصان أملكها درجات بالله من قر لا أطفات. والنفس طماعة نفس قبوتها بزونج عودها قناعة مبقاقات قابزات بكاش بلات نفس هل من مزيد نو تياقيا ጭማሪ ያለ ነው አይደል መቆሚያ የለውም የነፍስ ፍላጎት። فاستبقوا الخيرات ወደዋናው መልካም ነገር ተሽቀዳደሙ ይለናል አላህ Subhanahu Wa Ta'ala ቁርአን ላይ አንድ የነብይ ቤተሰብን አንስቶ እንዲህ ይለናል إنهم كانوا يسارعون في الخيرات ويدعوننا رغبا ورهبا وكانوا لنا خاشعين. እነሱ ይላል አላህ በመልካም ነገር ይቻኮሉ ነበር። የቤተሰብ የኸይር ቤተሰብ ውድድር ነው የሚያሳየን አላህ እኛንም በመፍራትም በመከጀልም ይማጸኑን ነበር። وكانوا لنا خاشعين እነሱም ለኛ ፈሪዎች ነበሩ። አህሉል ኪታብ ውስጥ ያሉ ምርጥ ሰዎችን አላህ ታሪካቸውን ገድላቸውን ሲዘክር ቆይቶ አንቀጹን ሲቋጭ ምን ይላል ويسارعون في الخيرات ወደ መልካም ነገር በመልካም ነገር ይሽቀዳደሙ ነበር። وأولئك من الصالحين እነዚህ ከደጋግ ባሪያዎቻችን ናቸው። ሙእሚኖችንም ጠቀሰ አላህ وأولئك يسارعون في الخيرات እነዚህ በመልካም ነገር የሚሽቀዳደሙ የነበሩ ናቸው። وهم لها سابقون እነሱም በሷ ቀዳሚዎች ነበሩ ይለናል። ይሄን ርዕስ የተመዘዘው ከሚቀጥለው የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ነው። عن ابن عباس رضي الله تعالى عنه قال ابن عباس من إلال قال رسول الله صلى الله عليه وسلم اغتنم خمسا قبل خمس. አምስት ነገር ሳይመጣ በፊት ተጠቀምበት። የመጀመሪያው وشبابك قبل هرمك ወጣትነትህን እርጅና ሳይመጣ ተጠቀም።
ወስሐተክ ሁለተኛው ጤንነትህን قبل سكمك በሽታ ሳይመጣ وفراغك ነፃ ጊዜህን قبل شغلك ቢዚ ሰዓት አሁን ተጠቀም ተርፎ ጊዜ ፈርደህበት ትገላለህ እንዴ ጊዜ ሊገል ይላል እንዴ አራተኛው وغناك ጸጋህን ሀብትህን قبل فقرك ድህነት ሳይመጣ የመጨረሻው አምስተኛው وحياتك ادمهن دنيان نورهن قبل موتك كما موت بفيت تتكمبت اميلو አምስት ነጥቦች ናቸው ይሄን ሐዲስ ነው ተንተርሰን የምናወራው በአላህ ፍቃድ الله اسال التوفيق والاخلاص والسداد والصواب لرسول من سر الله درجن ثبتني የመጀመሪያው شبابك قبل هرمك ወጣትነትህን እርጅናስ ከመምጣቱ በፊት የወጣትነትህ መርከብ የእርጅና ማዕበል ከማስጠሙ በፊት ተጠቀምበት ወጣትነት ሙሉ ወኔ የተሞላበት የመስራት ፍላጎት ያበበበት የመለወጥ ጉጉት የናረበት የወደፊት መሰረት የምንጥልበት የእድሜያችን አስኳል በርጅና ሳይተካ ተለወጥበት ራስክን ለውጥበት ስራበት فاستبقوا الخيرات ተሽቀዳደም ከዚህ የተሻለ ድል አታገኝ ወጣትነት እንቁ ንብረት ነው የሰው ልጅ ሳትጠቀምበት ካለፈማ እድሜ ገፋ ብሎ አራተኛ ግር ዱላ ለማዝ ስትገደድማ ያኔ መንገዱም ይራቀብ መስጂዱ ዱዓ ሁላ ቁጭት ምን ይሆናል على ليت الشباب يعود يوما فاخبره بما فعل المشيب اي من ወጣትነት አንድ ጊዜ በመጣልኝ እርጅና እንዴት እንደተጫወተብኝ ነግረው ነበር ያለው ሰው ይወዱ አይደለም على ليت الشباب يعود يوما አመለጠው ቋጨው እርጅና አድማስ ጥግ ሆኖ ወጣትነትን አስታወሰ رسول صلى الله عليه وسلم وشبابك قبل هرمك ወጣትነትህን እርጅና ሳይመጣ ተጠቀምበት ያኔማ ወኔ ይላሽቃል ያኔማ አቅም ይከዳል ያኔማ ለሰው ጥገኛ ትሆናለህ አሁን ተጠቀምበት አሉ ረሱል ሰለላሁ ዐለይሂ ወሰለም ይሄ የእድሜ ክፍል አላህ ዘንድ ትልቅ ቦታ ተሰጥቶታል ወጣትነት الرسول صلى الله عليه وسلم حديث ላይ ምን ይላሉ لن تزول قدم عبد يوم القيامة حتى يسأل عن 4 ከአራት ነገር ሳይጠየቅ የሰው ልጅ ግር አላህ ፊት ከቆመ በኋላ አትንቀሳቀስም የመጀመሪያው ምንድነው عن عمره فيما أفناه እድሜህን በምን አማከንከው وعن شبابه فيما أبلاه ወጣትነትህን በምን አበሰበስከው ስለ እድሜ ከተጠየቀ በቂ ነበር አላህ ግን አስከትለው ስፔሻል ጥያቄ ለእድሜ የሆነ አስኳል ይጠይቃል በቂ ነበር እድሜህን በምን አጠፋው ከእድሜ ደግሞ ስፔሻል የሆነች የእድሜ ክልል ተመዛ وشبابه فيما أبلاه ወጣትነትህ በምን በሰበሰ لا يغادر صغيرة ولا كبيرة إلا أحصاها بزرزر ነው የምንጠየቀው እሁድ ቀን የት ነበርክ እንዲህ ሰዓት ላይ ሞባይል ስታጠፋ ምን ያረክ ነበር የወጣትነት ስፔሻል ጥያቄ አለ ምርመራው ከባድ ነው ተሳክቶለት ይሄን የእድሜ ክፍል በጥሩ ሁኔታ አሳልፎት ከሆነ ሽልማቱ ደግሞ የከበደ ነው يقول النبي صلى الله عليه وسلم 7 يظلهم الله في ظله يوم لا ظل إلا ظله ይላል 7 ሰዎችን ጥላ ከአርሽ ጥላ ውጭ ሌላ በማይኖርበት ጊዜ 7ቱን አላህ ያስጠልላቸዋል ይላል ከነዚህ ውስጥ አንድን ግለሰብ ጠቀሱ
وشاب نشأ في طاعة الله بالله عبادة بإسلام منجد ወጣትነቱን ጊዜውን ያሳለፈ ያኔ በከባዱ ወቅት አርሽን እንዲጠለል ይሆናል ይላሉ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም አላህ ከነሱ ያርገን ኢንሻአላህ አብዛኛው ወጣት ነው ያለው እዚህ አላህ ከአርሽ ጥላ ስር ከሚጠለሉት ያደርጋል ቁርአን ውስጥ አንድ ምዕራፍ እናገኛለን ምዕራፉ ይገርማል ሱረቱል ከህፍ የዋሻ ምዕራፍ ቁርአን ውስጥ 114 ምዕራፍ አለ ሱረቱ ኢብራሂም አለ ሱረቱ ሙሐመድ አለ እንዴት ከነሱ ጋር እኩል ዋሻ ሊጠቀስ ቻለ ዋሻው ትልቅ ሚስጥርን ስለያዘ የአላህ ባሮችን ለ309 ዓመት አቅፎ ስላስቀመጠ ገድላቸው እንዲታወስ ምዕራፍ ባቀፋቸው ዋሻ አላህ ሰየመ የርሱ ምርጥ ባሮች እዛ ውስጥ አርፈው ነበር እነማን ይሆኑ يقول إنهم فتية آمنوا بربهم وزدناهم هدى نزا جغنا ወጣቶች ነበሩ በጌታህ ያመኑ ቅናቻንም እኛ ጨመርናቸው ይላል እነዚህን አቅፎ የቆየ ዋሻ ምዕራፍ ተደርጎ እንዲሰየም ተደረገ ወጣትነት ትልቅ ንዕማ ረሱል ሰለላሁ ዐለይሂ ወሰለም የእስልምናን ዳዕዋ ጥሪ ይዘው ሲነሱ በዙሪያቸው የከበቡት የመካ ወጣቶች ነበሩ እስኪ 10 المبشرون بالجنة እናቃቸዋለን በጀነት የተበሰሩ 10ዎቹ አቡ በክር الصديق عمر بن الخطاب عثمان بن عفان علي بن أبي طالب طلحة بن عبيد الله سعد بن أبي وقاص عبد الرحمن بن عوف زبير بن العوام سعيد بن زيد أبو عبيدة بن الجراح أسروا وطاعتوች እኮ ነው የነበሩት ረሱል ሰለላሁ ዐለይሂ ወሰለም 40 ዓመት ላይ ዳዕዋውን ይዘው ሲነሱ እነዚህ ወጣቶች ነበር ዙሪያቸው ላይ ከበቡ ከፍ ያለው በእድሜ አቡበክርን ስዲቅ ነበር 38 ዓመቱ ነበር ዑመር 28 ዓመቱ ነው ገና አሊ አስራዎች ውስጥ ነው سعد بن أبي وقاص አስራዎች ውስጥ የነበረ ወጣት እነዚህ ወጣቶች ነው ይሄን ዲን በጠንካራ መሰረት ላይ ጥለውት የሄዱት እስላም ላይ ያልተሰራ ነገር የለም እስላምን ለማጥፋት ግን መሰረቱ ጥብቅ ነው ከላይ ብጅታ ተፈጥርበታል እንጂ መደርመስ አትችልም ليظهره على الدين كله ولو كره الكافرون ቃል ተገብቶለታል መናድ አይችልም ለጊዜው ብጅታ ይፈጠር ይሆናል መሰረቱ ጥብቅ ነው የነዚህ ወጣቶች አሻራ ያረፈበት ወጣትነት እጅግ በጣም እንቁ የሆነ ህይወታችን አስኳል እስኪ ከሰሃቦቹ አንድን ወጣት እንደ ተምሳሌት እናንሳ الرسول صلى الله عليه وسلم اغتنم 5 قبل 5 وشبابك قبل هرمك እንዴት እንደተጠቀሙበት እንይ سعد بن معاذ ምናልባት አብዛኞቻችሁ ላታውቁት ትችላላችሁ سعد كان سيد الانصار የአንሳር ጎሳ የመዲና ነዋሪያኖች አንሳር የሚባሉት ረሱልና ሰለላሁ ዐለይሂ ወሰለም መሃጅሮችን ያስተናገዱት እስልምናን የረዱ ናሲሮቹ አንሳሮቹ የነሱ ሰይድ ነበር አይነታቸው አለቃቸው ነበር الرسول صلى الله عليه وسلم مصعب بن عمير ወደ መዲና መልእክተኛ አድርገው ላኩት የእስላምን ጥሪ ሊያዳርስ ለየፍሪድ ሰዎች ዳዕዋ ሊያደርግ ሄደ سعد بن معاذ ጋር ተገናኘ ኮንቪንስ አደረገው አሳመነ እስልምናን እጁ ላይ ተቀበለ ቁጭ አላለ ወደ ወገኖቹ ሄደ ያለውን ተቀባይነት ለኢስላም ጥሪ ሊያወለው ወሰነ ሄደና ህዝቡን ሰበሰባቸው ቆሙ እንደዚህ كيف تعلمون امري فيكم አላቸው እኔ እናንተ ዘንድ ቦታዬ ምንድነው አላቸው قال انت سيدنا وابن سيدنا አሉት አንተም አይነታችን ያይነታችን ልጅ አይደለህ እንዴ መሪያችን አለቃችን ከዛሱ ቁርጥ አቋም አሳየ የናንተ የሴትም ይሁን የወንዶች ፊት ለኔ حرام ነው حتى تؤمنوا بالله وحده
وتصدق بالنبي صلى الله عليه وسلم عند ሰው እንዳያናግረኝ በአላህ እስክታምኑ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይነት እስክታምኑ ያንዳችሁንም ፊት ማየት አልፈልግም አላቸው በጣም ያከብሩት ለውሳኔው እጅ የሚሰጡለት እርሱ ያዘው አቋም ትክክለኛ ነው ብለው የሚያምኑበት ምርጥ ወጣት ነበር አንዳለ ማህበረሰቡ እስልምናን እጁ ላይ ተቀበለ ይላል ያኔ እሱ እስልምናን ሲቀበል እድሜው ስንት ይመስላችኋል 30 አመቱ ነበር የህዝቡ መሪ ነበር ያኔ በ30 አመቱ እድሜውን በእስላም ላይ አሳረፈው ተጋ ለተቀን فاستبق الى الخيرات ሲሞት ስንት አመቱ ይመስላችኋል 37 አመቱ ነበር የእስልምና ቆይታው ስንት አመት ነው 7 አመት ይሄ ፍጡር ግን ይሄ ግለሰብ ሲሞት ግን الرسول صلى الله عليه وسلم ምድር ላይ ተአምር ተከሰተ ይላል እርሱ ሲሞት ለመቅበር የሩቅ ዘመድ ብቻ አልነበረም የመጣው نزل من السماء 70,000 ملك ይላል 70,000 መላእክት ጀናዛውን ለመሸኘት መጣ መላእክቶች ነበር ጀናዛውን ያዙት ሰሃቦች ወደ ቀብር ይሄዱ ያ ረሱላህ ያ አላህ መልእክተኛ ጀናዛው በጣም ቀለለን አሉ قال الرسول من قالوا ان الملائكه كانت تحمله የተሸከሙት እኮ መላእክቶች ናቸው 7 አመት እስልምና ውስጥ የቆየ ወጣት 30 አመቱ እስከ 37 አመቱ ይሄም ብቻ አይደለም ከሰማይ ሰማያትም ሌላ ተአምር ተከሰተ ይላሉ ረሱል ሰለላሁ ዐለይሂ ወሰለም اهتز عرش الرحمن لموت سعد لسعد موت يا الرحمن عرش ترجفجف ይላል ምን ማለት ነው عرش رسول الله صلى الله عليه وسلم ሲጠቅሱት አንዱ ሰማይ ውፍረቱ 500 አመት ያሰዳል ይላል አንዱን ሰማይ ወስደ ሁለተኛው ሰማይ ላይ ብጥለው በረሃ ላይ እንደወደቀ ቀለበት ማለት ነው ዲፈረንሳቸው ሁለተኛው ሶስተኛው ስድስተኛው ሰባተኛው ላይ እንዲህ ነው ዲፈረንሳቸው ሰባቱን ሰማይ ጠቅለ ኩርሲይ የሚባለው ዓለም ላይ ወስደ ስትለው በረሃ ላይ እንደወደቀ ቀለበት ማለት ነው وسع كرسيه السماوات والارض ኩርሲይ የሚባለውን ዓለም ደግሞ ወስደ عرش ላይ ስትለው በረሃ ላይ እንደወደቀ ቀለበት ማለት ነው ዲፈረንሱ ይታያችኋል ይህ ግዙፍ ፍጡር اهتز لموته سعد موت ብሎ ተርገፈገፈ ይላል አንድ ወጣት وشبابك قبل هرمك رسول ወሲያቸው ይሄን ነው እንደ ሰዓድ ሁን ይያሉ ወጣትነትን ተጠቀምበት የወደፊት ህይወትን መሰረት ጣልበት በንቶ ፈንቶ አታባክን ነገ ይቆጫል ከሰሃቦች ውስጥ ሌላ አንድን ጨምር ኡሳማ ብኑ ዘይድ ኡሳማ ገና የ16 አመት ወጣት እያለ ጦር እንዲመራ ረሱል ሰለላሁ ዐለይሂ ወሰለም አደረጉት ይሄ የጦር ሰራዊት ተራ እንዳይመስላችሁ በውስጡ አቡበክር ሲዲቅንና ዑመር ኢብኑ አልኸጣብን አቅፎ ነበር የተወሰኑ ሰሃቦች ልጅነቱን አይተው ትንሽ ግራ ሲጋቡ ረሱል ሰለላሁ ዐለይሂ ወሰለም ዞራሉና ወኢነሁ ለኸሊቅ للاماره ቡኻሪ ላይ ያለ ሐዲስ እሱኮ ለአመራር يعني يستحقها وقادر عليه ብቁ ነው አለ ረሱል ሰለላሁ ዐለይሂ ወሰለም እድሜውን አይታችሁ ነው he is qualified ጦርነቱን የመምራት ብቃት አለው በ16 አመቱ ሙሐመድ አልፋቲህ ኡመውዮች ሲነሱ የነሱ ያይም ማረፊያ የሆነው ሙሐመድ አልፋቲህ ይነሳል ስሙ ሙሐመድ ነው አልፋቲህ የከፈተ ምንን ከፍቶ ነው ይሄ ስያሜ የተሰጠው እድሜው ስንት ነበር الرسول صلى الله عليه وسلم ሰሃቦቻቸው ጋር እንደ ቁጭ ብለው አንድን ትንቢት ተናገሩ لتفتحن القسطنطينية قسطنطينية اسطنبول አሁን ያለችው ቱርኪያ በሌላዎች እጅ ቁጥጥር ስር ነበረች እርሷ እኮ ትከፈታለች አሉ فلنعم الامير اميرها مريوا من ያምራል
ولنعم الجيش ذلك الجيش يا سراويت ምንኛ ያምራል ማን እንደሆነ አልተናገሩም ብቻ ያን ሰራዊትና መሪውን አድንቀዋል ረሱል ሰለላሁ ዐለይሂ ወሰለም ይሄን ግለሰብ ለመሆን ከሰሃባ ጀምሮ ጥረት ተደረገ ለመቶ ዓመታት ተደከመ السلف الصالح ደከሙ ይሄን ሐዲስ በነብዩ ቃል فلنعم الامير اميرها መሪዋ ምን ያምር እንዲህ አይነት ቃል አሁን ቢኖር እንዴት ነበር ምን ሮጠው ይሄን ሰው ለመሆን በየክፍለ ዘመናቱ ተሞከረ አልተሳካ محمد الفاتح ከአመታት በኋላ ከመቶ ዓመታት በኋላ ይሙሐመድ የሚባል አንድ ግለሰብ ወጣት ይሄን ሐዲስ ለመተግበር ቆርጦ ተነሳ በአላህ ፍቃድ ቆስጠንጢንያን ከፈታት ሃያ ሶፊያ አሁን ታቆታላችሁ መስጂዱ ሙዚየምን በግማሽ ሆኗል ከፍቶት ገባ ሙሐመድ አልፋቲህ ግልጽ ነው ያኔ እሱ ታዲያ የዚህ ጦር ጀነራል ያለ እድሜው ስንት ይመስላችኋል 40ዎችን አጋምዞ ይሆን 23 አመቱ ነበር وشبابك قبل حرمك ወጣትነትህን እርጅና ሳይመጣ ተጠቀምበት ይሉና ረሱል ሰለላሁ ዐለይሂ ወሰለም እንዳላረዝም ወደ ሁለተኛው ስቴፕ ልግባ ረሱል ሰለላሁ ዐለይሂ ወሰለም ከሰጡን ወሲያ ውስጥ ወጣትነትህን ተጠቀምበት የመጀመሪያው ሁለተኛው ወصحتك ጤንነትህን قبل سقمك በሽታ ሳይመጣ ጤንነት ለሰው ልጅ ከተሰጡት ጸጋዎች ትልቁ ነው ትልቅ ጸጋ الصحة تاج على رؤوس الأصحاء لا يراها إلا المرضى ጤንነት ከጤነኞች ራስ ላይ ያለች ዘውድ ናት لا يراها إلا المرضى እሷን የሚያያት ማን ነው በሽተኛ ብቻ ጥርስህን በጣም አሞ የጥርስ ጤንነትን ጸጋ አስተውሳታክ ሁላችሁ ያው በቸኮሌት ዘመን ጥርሱ ያልታመመ የለም ብዬ ብዙዎቻችን አለ አይደል አስተውሰው አታክ ትልቅ ጸጋ ጤንነት ጤንነትህን በሽታ ሳይመጣ ተጠቀምበት አዒድ القرن የዘመናችን ዑለማዎች ውስጥ አንዱ የሆኑት لا تحزن በሚባል ኪታብ የሚታወቁት አዒድ ጥያቄ ይጠይቁናል አብረን እንስማቸው እስኪ هل هي مسألة سهلة أن تمشي على قدميك وقد بطرت أقدام እግሮች ተቆርጠው ሰዎች በክራንች ይሄዱ አንተ በሁለት እግርህ መራመድ ቀላል አደረከው እንዴ ቀላል ነው ወንድሞች ከባድ እኮ وأن تعتمد على ساقيك وقد قطعت سوق እጆችህን ደገፍ ብለህ የተቀመጥክ መደላደል ቀላል አረከው እንዴ እጆች ተቆርጠው የሌላቸውን እስኪ ዞር ብለህ ተመልከት أحقير أن تنام ملء عينيك وقد أطار الألم نوم الكثير عينهم والتهماتا قدم مالت قلال ركو اندي سو ببشتا بحساب انقلفات طياد قلال نو اندموچه تلق نعماكو فكر واشكر الى الرؤس ሲጀምሩት አስተንትንና አመስግን ያስከው ንብረት አንተ ትልቅ ጸጋ ነው አንተ ጋር وإن تعدوا نعمة الله لا تحصوها أنت قابتش يالهم بتقطروا أزلكم قطرة وأن تملأ معيدتك من الطعام الشهي وأن تقرع من الماء البارد وهناك من عكر عليه الطعام ونغص عليه الشراب بأمراض وأسقام كز يالوها مبقونشت أفاج مقب من مقب ቀላል አረከው እንዴ ስንቱ ሰው በበሽታ ምግቡ በሮት አፋጭ ወሬት ይያለው ቀላል አረከው እንዴ ቀላል ነው ወንድሞቼ ትልቅ ጸጋ ነው አልহামዱሊላህ على نعمه والشكر له على تفضله وامتنانه شكر الله يفلقها تفكر في سمعك ما دامجهن استنتنو
وقد عوفيت من الصمم ደንቆሮ ከመሆን ድናሃል መስማት የተሳናቸው ከመሆን አላህ ጠብቆሃል وتأمل في نظرك عينهن اسكي استنتنو وقد سلمت من العمى ማየት የተሳነው ከመሆን ድናሃል የአይን ጸጋ ቀላል ነው ወንድሞች ከባድ እኮ ይሄን ለማወቅ ይላል ዑለማ ቤት ቁጭ ብለ ለ30 ሰከንድ አይንህን ጨፍነውና ለወደፊት እንደማትገልጠው ሰብ ይላል እንዴት ታዩታላችሁ በጣም ከባድ አላህ ይጠብቀን ጤንነታችንን ወልመህ عقلك እስኪ عقلህን አእምሮህን እስኪ አስተንትነው وقد انعم عليك بحضوره ከእብደት ጠብቆ አእምሮህን አስቀምጦልሃል ይህ ቀላል ነው እንዴ ላንተ وصحتك قبل سقمك ጤንነትህን በሽታ ሳይመጣ ተጠቀምበት عيد القرن መጨረሻ ላይ ጥያቄ ይጠይቁናል ጥያቄውን መልሱላቸው እስኪ ያው እስር ቤት ላይ ያለን ቲቪ ላይ የሆነ እስማማለሁ አልስማማም ምናምን የሚባል እናይ ነበር ያለፈና አሁን እንደዛ ነው የምትሉኝ እስማማለሁ አልስማማም ኢንሻአላህ ጥያቄ ሊጠይቃችሁ ነኝ አቱሪዱ ببصرك وحده كجبل احد ذهب አንድ አይንህን ወስደውብ እሁድን ተራራም ያህል ወርቅ ቢሰጡ ተስማማለህ አትስማማ ተጫነው አረንጓዴ እስኪ ራሳችሁን ፈትሹ አንድ አይንህን ወስዶብ ተራራም ያህል ወርቅ ከዛው ለምን ታረጋዋለህ ታስተንትን ሌላ ያስከትላል አትحب بيع سمعك وزن ثعلان فضة ጆሮህን የማዳመጥ ኳሊቲ ወስደውብ ተራራም ያህል ብር ቢሰጡ ተስማማለህ አትስማማ መልቲ ቢሊዮነር ነህ ግን ማዳመጣችን የልጅህን ለቅሶ እንኳን መስማታችን የሞባይል ጥሪ ማስተናገዳችን ይሄ ሀብታሙ ምናም ብለው ሲያደንቁ እንኳን መስማታችን ተስማማለህ አትስማማ ተጫነው እሺ هل تشتري قصور الزهراء بلسانك فتكون أبكم በጣም ሰማያዊ የሚያምር ቤተ መንግስት የሚመስል መኖሪያ ቤት ግዛት ሊሰጥ ምላስህን ድዳ በማድረግ ቢለውጡ ተስማማለህ አትስማማ ከልብ አስተንትን ያ ትልቅ ቤተ መንግስት አለ ግን ማዘዝ እንኳን አትችልም መናገር ስለማች ለባለቤት ለምትወዳት ለቆንጆዋ የፍቅር ቃል መግለጽ አትችልም ጽፈህ ቢሆን እንጂ تسمع تسمع فكر واشكر وصحتك قبل سقمك ጤንነትህን በሽታ ከመምጣቱ በፊት عيد القرن على بكم ጥያቄያቸውን ስሟቸው هل تقايد بيديك مقابل عقود اللؤلؤ والياقوت لتكون أقطع تلوطዋለህ ወይ እጆችና እግሮችህ ሊቆረጡ ግን ሉል አልማዝ በገፍ ሊሰጡ ተስማማለህ አትስማማ ሰዓት የተለይ ልታንጠለጥል ነው ገስታ የትኛውን ጫማ ነው ተለብሰው ነዕማ ከዛ ሲጨርሱ ምን አሉ ኢነከ ፊ ኒዓምን ዓሚማ ወአፍዳል ጀሲማ ወላኪነከ ላ ተድሪ አንተ በትልቅ ጸጋ ውስጥ ነው ያለ ነገር ግን አታውቅ ማማረር ገና ስራው አልተሳካልኝ ገና ትዳር አላስኩም ንግዱ እንቅፋት እየገጠመው ነው I'm not successful ብለን እናስባለን ሙእሚን መለስ ብሎ ጸጋዎችን ያስታውሳል ግልጽ ነው ሙእሚን ጸጋዎችን ያስታውሳል ይሄ ጸጋ ሳያመልጠው ደግሞ ይጠቀምበታል አንዴ ግብጽ ውስጥ ይላል አንድ ግለሰብ በችግር ነው ያሳለፈው መጨረሻ ላይ
አላህን አንድ ዱዓ አደረጋል አረ ያ ረብ እንደው በድህነት ከምታኖረኝ ከስኳርና ደም ብዛት ጋር ብር ወላ አስጠኛለሁ ትክክለኛ ታሪክ ነው አላህ ይቸግረዋል እንዴ ሰጠው ከዛ ምኑን ይብላ ቀይ ወጥ እንዳይበላ ክልክል ስኳር ምናምን ተከለከሉት ጨው አታርግበት ለእንትና አሉ ቅባት የለውም ምን ያደርገው ያንን ሀብት መመሰቃቀል ነበር ህይወቱ ሌላ አንድ ያገሬ ሰው በጣም ሀብታም ነው ባለጸጋ ነው ደክሞ ነው ሀብቱን ያገኘው በጣም ትልቅ መልቲ ሚሊዮነር ሆነ ናመመው ስኳር አመመው ደም ብዛት አመመው ምናምን አመመው እነዚህ ደግሞ የሚያስከለክሏቸው የምግብ አይነቶች አሉ ዶክተር ጋር ቀረበ አየው ፈተሸውና በዝርዝር አወጣለት እንተንጨው እንዳትበላለው ይክልክል ነው ያው ታዲያ እንዴት አድርጌ ልብላው ውሃው አያለህም ቢሆን ተመገበዋል ሁለተኛ ቅባት ክልክል ነው እሱ ደግሞ የበለጠ ለሞት ነው የሚዳርግ ቅባት እንዳትመል ቅቤል አልበላለው አዎ አሁንም ጨነቀ ሶስተኛ ደግሞ በሚወደው መጣበት ስጋ የሚባል እንዳትነካ ያው ይሄ እንትን ቅጠላቅጠልና ሽሮ ምናምን ብላል ይሄን ነው መበላለው አዎ ይሄንም አላደርገውም አንተ የዳው ልጅ ብላው እንጃለ ያው ተማሪ ደክሞ ተምሮ ደረጃ ላይ ደርሷል ብሎ ነው በሰል على كل حال ጸጋዎች ስናጣቸው እናቃቸዋለን وصحتك قبل سقمك ጤንነትህን በሽታ ሳይመጣ ተጠቀምበት እንዳመልጥ አሁን ስገድ አሁን ስራ አሁን ሐጅ አድርግ ያኔ ፓወር ይከዳል መንቀሳቀስ ላችል ይችላል وصحتك قبل سقمك يا رسول صلى الله عليه وسلم وصيه ያየን ያለነው ሶስተኛ وفراغك قبل شغلك ነፃ ጊዜህን ቢዚ ከመሆን በፊት ነፃ ጊዜ አላህ አይደል ነገ ቢዚነት ይመጣል ነገ ህይወት በመወጠር ማዕበል ትናጣለች አሁን ተጠቀምበት እዚህኮ መምጣት የማይችል ሰው አለ ሙሐደራ ቢዚ ሆኖ እሁድም ስራ ላይ ህይወት ምትወጥር አጋጣሚዎች ይፈጠራሉ ያን ሳይመጣ ተንም 5 قبل 5 ተጠቀምበት ጊዜ ውዱ ንብረትህ ነው አይደለም ነፃ ጊዜ እስልምና ለጊዜ ለዑምር ትልቅ ቦታ ይሰጣል አላህ በጊዜ ብቻ አይደለም በሁሉም የጊዜ ክፍል ነው ማለት ወላ ዐስር አለ መጥፈውም ጥሩም በሚከናወንበት በጊዜ ምላለው ሁሉን በለሊት ጀመረ ወለይሊ በለሊት ምላለው ንጋት ላይ መጣ ወልፈጅር ያለ ገና ጎህ ሲቀድ ወዱሃ አለ ማለዳው ላይ ማለደው ወነሃሪ በቀን ማለ አላህ የሚምልበት ነገር ትልቅ ቦታ የሚሰጠው ጊዜህን ተጠቀምበት በተለይ ነፃ ጊዜህን يقول النبي صلى الله عليه وسلم نعمتان مغبونون فيهما كثير من الناس ሁለት ዋና ጸጋዎች አሉ ብዙ ሰዎች የተሸነገሉባቸው ትኩረት ሰጠው ማይጠቀሙባቸው ሁለቱ እነማን ናቸው الصحة والفراغ ጤንነትና ነፃ ጊዜ ብዙዎቹ ሲያመልጡት ነው የሚያስታውሰው ይሄን ጊዜ በተለይ ለተማሪዎች አደራምለው ብዙ ጊዜ ትምህርት ቤት ሲኮን ትምህርት ሲወጣ የበለጠ ጊዜ ያለም ይመስለዋል አክቹአሊ ይሄን የትምህርት ርዕስ የሰጡኝ ማለሳሳት ሐረማያ ዩኒቨርሲቲ ሴት ተማሪዎች ናቸው በስልክ ደውለው ርዕሱን ያሳዙኝ እነሱ ነበሩ ገና የዛሬው 2 ወር አካባቢ በስልክ ዳዕዋ ሰጠዋቸው ለነሱ ያልኩትን ነው ምደግመው ተማሪ የበለጠ ጊዜ ያለው ትምህርት ቤት ላይ ያለ ትምህርት ቢዚ ያረገን ይመስለናል አይደል ከዛ በኋላ ቢዚነት ይወለዳል እንደተመረክ ስራን ትፈልጋለህ ቤተሰብ ካንተ ይጠብቃል ላግባብ ለህ ትነሳለህ ልጆች ይከተላሉ ቤት ልስራ ትላለህ life will become too busy ህይወት ተወጠረና መንቀሳቀሻ ታጣል በርካታ ሰዎች አሁን ገና ካምፓስ ላይ ያነበቡት ነው እየተጠቀማቸው
ስጦታችን እኛ ገና 96 ላይ ወደ ዩኒቨርሲቲ ስንመረቅ ገና በሳምንቱ ስራ ፍለጋ በየቦርዱ ነበር ምንቆም ገባ የተጠፋፋን ጓደኞች እዛ ቦታ እንገናኛለን ላይፍ ይቀጥላል ቤተሰብም ተመረክ ብሎ ስለሚያስብ ካንተ ይጠብቃል እስካሁን ሲረዳ ነበር ወደ ካምፓስ ቦነስ ድጎማ ይልክ ነበር አሁን ግን ልጅ ተመርቆልኝ ኮፍያውን አጥልቆ ብላ እናትም አንተ ነው አፍጥጣ መጣይ አባትም እንደዛው ደረሰልኝ ተባላል አሁን ጊዜን ተጠቀመበት ገና ትምርት ይሳተው ነፃ ጊዜ ሲደመር ወጣትነት ቢዳየቱል ማዕሲያ ይላሉ ዑለማው ወጣት ሆኖ ነፃ ጊዜ ካገኘ